ሰላም ተናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአንከር መረጃ ክፍለ ጊዜያችንን ይዘን ቀርበናል። በተለያዩ የሀገሪቱ አካባቢዎች ቀውስ ተጠናክሮ ቀጥሏል። በጋምቤላ፣ በደቡብ ኢትዮጵያ፣ በሲዳማና በአማሮ ክልል እንደዚሁም በአርሲ ነገሌ ጭምር የህዝብ ንቅናቄዎች እየታዩ እንዳለ መረጃዎች ያመለክታሉ። የአብይ አህመድ አገዛዝ መጪውን ጊዜ በተመለከተ ግራ በመጋባት ሁኔታ ውስጥ እንዳለ ነው የሚነገረው። የአብይ አህመድ ጀነራሎች በዚሁ መቀጠል አንችልም፣ የፖለቲካ አመራሩ ክፍተት በመከላከያ ሰራዊቱ ላይ ከፍተኛ ጫና በመፍጠሩ ሰራዊቱ በውጊያ እየተሰላቸ በመምጣቱ በመጪው ጊዜ ሀገሪቱን ለመጠበቅ የሚያስችል ቁመና ላይ እንደሌለም በግልጽ ለአብይ አህመድ በማሳወቅ ላይ እንዳሉ ነው ያገኘነው መረጃ የሚያመለክቱት። በርካታ መረጃዎችን ይዘናል። ዛሬ ከረዳ ፕሮፌሰር ትንግርቱ ገብረጻዲቅ ጋር ነው አብረን የምንቆየው። አብራችሁ እንድትሆኑ ግብዣችን ነው። በጣም አመሰግናለሁ ረዳ ፕሮፌሰር ትንግርቱ የኤቢሲ ቴሌቪዥን ዋና አዘጋጅ። እንግዲህ በተለያዩ ጉዳዮች ላይ አጭር አስተያየቶችን ለመካፈል ነው እንግዲህ ጋበዝኩ። እንደምን አለ መሳይ? ሰላም፣ እንዴት አለ? እግዚአብሔር ይመስገን ደህና ነኝ። በጣም አመሰግናለሁ ስለ ግብዣ። እግዚአብሔር ይመስገን በጣም ደህና ነኝ መሳይ። እንግዲህ ትንግርቱ ከየት እንደምጀምር አላቅም። ብዙ ነገሮች የሆኑ ነው በአገሪቱ። የትኛውን ትተን የትኛውን በስፋት እንደምንመለከት አንዳንዶችን እንደው በመረጃ ደረጃ ነካ አድርገን ካላለፍን በስተቀረ ባለን አጭር ሰዓት ውስጥ ሁሉንም ጉዳዮች ለመዳሰስና በስፋት ለመመልከት የሚያስችለን አይደለም። እንደው ካንተ ልጀምርና እስቲ ወቅታዊ እንደው አዳዲስ መረጃዎች ካሉ አገሪቱ ምን ላይ ነው ያለችው በዛሬውና በትላንትናው ዕለት ያሉትን እንደው በአጭሩ ለተመልካቾቻችን መረጃዎችን ማካፈል ከተቻለ መልካም። መሳይ እንግዲህ እንዳልከው በፈርጁ ልናየው እንችላለን ሀገሪቱ አሁን ያለችበትን ሁኔታ። ቅድም የጠራሃቸውን እንግዲህ በርካታ ክልሎች የሀገሪቱ ክልሎች በቀውስ እየተቀጣጠሉ ነው ያሉት። ከዚህ በፊት እንግዲህ ጦርነቱ በተወሰነ የሀገሪቱ አቅጣጫና አካባቢዎች ላይ ብቻ ተወስኖ እንደነበረ እና አብይ አህመድ ይደክሰኩሩ ነበር የነበረው። አሁን ላይ ግን ጦርነቱ በአዲስ አበባ በጣም በቅርብ ርቀት በሚደረጉ አካባቢዎች ላይ ከባድ የሆኑ ወታደራዊ እንቅስቃሴዎችን የምትሰማበት ሆኗል። ክልሎች አሁን አብዛኞቹ የሀገሪቱ ክልሎች ከአብይ ቁጥጥር ውጭ እየወጡ እንዳሉ ትመለከታለህ። በርካታ የትጥቅ እንቅስቃሴዎች ያልተጀመሩባቸው ለወትሮ ሰላማዊ የምንላቸው ጸጥ ያሉ ክልሎች፣ ኦፍኮርስ ሰላማዊ ማለት አይቻልም፣ ግን ጸጥታ የነበረባቸው ክልሎች አሁን ላይ ከፍተኛ ወታደራዊ ስጋት ያንዣበበባቸው ሆነዋል። አብይ አህመድ በአንድ በኩል ምርጫን አሸነፍኩ እያለ በሌላ በኩል በከፍተኛ ጦርነት እስካንገቱ ድረስ የተነከረበት እንቅስቃሴ አለ። በሌላ መንገድ ማህበራዊ ኢኮኖሚያዊ ቀውሱ ተጠናክሮ ቀጥሏል። የክርስቲያኖች ግድያ በአርሲና በሌሎች የሀገሪቱ አካባቢዎች፣ በጋምቤላ ያለው ሁኔታ እጅግ አስፈሪ ነው። በቤኒሻንጉል ጉሙዝ እንደሚታወቀው ከቁጥጥር ውጭ ሆኗል። የሀገሪቱ ስትራቴጂክ የሚባሉ ኮሪደሮች ናቸው ለቤኒሻንጉል ጉሙዝ ክልል ያሉ አካባቢዎች። እነዛ አካባቢዎች ላይ አሁን ከፍተኛ ስጋቶች ያሉበት፣ የአርኤስኤፍ ታጣቂዎች በይፋ የሚንቀሳቀሱበት፣ በርካታ የታጠቁ ኃይሎች በአንድ ጊዜ የሚንቀሳቀሱበት ሁኔታ ሆኗል። በሱዳንና በኢትዮጵያ መካከል፣ በኤርትራና በኢትዮጵያ መካከል ያለውን ሁኔታ የምትሰማው ነው። ሶማሊያ ያለበት ቀውስ በየዕለቱ እየተነገረ ያለው ሁኔታ አለ። በሀገሪቱ ውስጥ በተለይ ኢትዮጵያ ጣልቃ ገብነት በሶማሊያና በሱዳን እንደዚሁ ለሀገራት ሁሉና ከፍተኛ አደጋ መሆኑን የሶማሊያ ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ ሰሞኑን የተናገሩትን ነገር ሰምተናል። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስ፣ ማህበራዊ ቀውስ፣ ፖለቲካዊ ቀውስ፣ የምርጫ ሁኔታ አገዛዙ ላይ የፈጠረበት ከፍተኛ ዓለም አቀፋዊ ጫና አለ። ቅቡልነት ያጣ ምርጫ ከምርጫው ከመካሄዱ ከ3 ቀንና ከ4 ቀን በፊት የዓለም አቀፉ ማህበረሰብ በተመሳሳይ ሁኔታ ብያኔ የሰጠበት ሁኔታ እስኪመስል ድረስ ነው መሳይ። የዲሞክራሲ ተቋማት፣ የምርጫ ተቋማት፣ የፖለቲካ ተቋማት፣ ሚዲያዎች ተመሳሳይ አቋም የተስተጋባበት፣ ኢትዮጵያ በታሪኳ የአፍሪካ ሀገራትን በተለይ ደግሞ ኬንያውያን እጅግ የተሳለቁበት ምርጫ ሆኖ ሀገራችንንም በእውነት ክብሯን የሚያስናቀ ለኢትዮጵያ ሕዝብ ብቻ ሳይሆን ለቀጠናውም ሕዝብ መሳቂያና መሳለቂያ ያደረገ እጅግ አሳፋሪ ክንውን ተደርጎ ተቆጥሯል። በኢትዮጵያ ታሪክ ውስጥም ከዚህ በታች ፖለቲካዊ ዝቅታ የለም ተብሎ እስኪገለጥ ድረስ ማለት ነው። በአንጻሩ ደግሞ እንደምታውቀው በበርካታ የሀገሪቱ አካባቢዎች ላይ ንጹሐን ግድያ ተጠናክሮ ቀጥሏል። ጦርነቱ እንደዚሁ ተጠናክሮ ቀጥሏል መሳይ። በተለይ ደግሞ በአሩሲ በዛሬም ድረስ ይኸው ዛሬም በቲ ወረዳ ላይ በተመሳሳይ በርካታ ኦርቶዶክስ ክርስቲያን እምነት ተከታዮች እንደዚሁ እየተገደሉ ነው ያሉት። በርካታ መፈናቀልና ስደት ነው ያለው። ከዛም ባሻገር እንግዲህ እንደምታውቀው የሀገሪቱ ፖለቲካዊ ውጥረት በተለይ ደግሞ የሀገሪቱ ተቋማቶች መከላከያ ተቋማትና የጸጥታ ተቋማቶቹ ከፍተኛ ውጥረት ውስጥ እንዳሉ እየሰማን ያለ ነው። ኦህዴድ ራሱ ውስጣዊ ክራይሲስ ገጥሞታል። ኢንተርናል ክራይሲስ ወይንም የውስጥ ቀውስ ገጥሞታል። ጀነራሎቹ ጦርነቱን ተሸንፈናል እያሉ ነው ያሉት። አሁን በምንሰማቸው መረጃዎች በእርግጠኝነት የተገኙ መረጃዎችን ነው ምናመሳል መሳይ። አንተም በተጨባጭ እነዚህ መረጃዎች እንዳሉ አውቃለሁ። ጦርነቱን ተሸንፈናል፣ መከላከያ ሰራዊቱ ፈርሷል እያሉ እስከ መናገር ድረስ በይፋ ተደርሷል። ግን አሁን ሚሊሻ እየመለመላችሁ አዲስ መንግስት እስክናቋቁም
እስከሚቋቋም ድረስ እነዚህን የሚቀጥሉትን 3 ወራቶች ያለ የሌላ ኃይላችሁን አሟጣችሁም ቢሆን ቢያንስ የመደራደሪያ አቅም እስክናገኝ ድረስ እባካችሁ የተቻላችሁን ነገር አድርጉ እየተባለ ከፍተኛ ርብርብ እየተደረገ ነው ያለው። በርካታ አካባቢዎች ላይ የሚያሰለጥኑት ሚሊሻ ከእጃቸውና ከቁጥጥራቸው ሲወጣ ተመልክተሃል። የአማራ ክልል የ30 ዓመት የሚሊሻን ልደት በዓል እያከበረ እንዳለ ተመልክተሃል። ክልሎች አሁን ወደ ሚሊሻ ሪክሩትነት ከፌዴራል በሀገሪቱ ውስጥ የፌዴራል ሜምበር ስቴቶች ሆነው ህዝባቸውንና የህዝባቸውን ሰላም ከማስጠበቅ ለመንግስት ሚሊሻ የሚያዋጡ በጥንት ዘመን እንግዲህ የክፍለ ሀገራት እና ነገስታቶች ለንጉሰ ነገስቱ በርካታ ስጦታዎችና ግብር እንደሚያቀርቡት ሁሉ ዛሬ ደግሞ በሀገሪቱ ውስጥ በተለይ ለአብይ አህመድ አስተዳደር ሚሊሻን የሚገብሩ ክልሎች ሆነዋል። ሀገሪቱ ውስጥ ያሉ ክልሎች የራሳቸውንም ሰላም መጠበቅ የማይችሉበት አብዛኞቹ ሚኒስትሮች በሚቀጥሉት 2 እና 3 ወራቶች ውስጥ ምን አይነት ሁኔታ እንደሚኖር ስለማያውቁ ፖለቲካው አንፕሬዲክተብል ስለሆነባቸው ያገኙትን ነገር ሁሉ እየዘረፉ ነው ያሉት። በርካታ ዘርፊያ ቢሊዮነሮች የሆኑ የክልል ፕሬዝዳንቶችን ትሰማለህ። እስከ 50 ቢሊዮን ብር ድረስ ሀብት ያካበቱ የክልል ባለስልጣናት እንዳሉ እየሰማን ያለ ነው። ሚኒስተሮቹም የክልል ፕሬዝዳንቶቹም በከፍተኛ ዝርፊያ ውስጥ ነው ያሉት። በአንድ በኩል ጦርነቱ እንደዚሁ አገዛዙና ያገዛዙ ህልውና ላይ አደጋ ይዞ መጥቷል። በሀገር ህልውና ላይ የመጣው አደጋ እንደዚሁ አለ። በህዝቦች ህልውና ላይ በሃይማኖታዊ ተቋማትና በመንፈሳዊ ተቋማት ላይ መጡ አደጋዎች አሉ። እነዚህ ሁሉ ድርብርብ ቀውሶች ተደማምረው እንግዲህ በሀገሪቱ ውስጥ ተጨባጭ ፖለቲካዊ ለውጥ የሚፈለግበትና ለውጥ የሚመጣበት ጊዜ እየተቃረበ የመጣ ይመስላል። ከዚህ ጋር ተያይዞ እንግዲህ በቅርብ አብይ አህመድ አደረግኳቸው ከሚላቸው ምርጫዎችን በተመለከተ ዛሬም የዓለም አቀፍ ተቋማት ይዘዋቸው የወጡትን ሪፖርቶች እየተመለከትኩ ነበር። ለምሳሌ ክሪንዴዶ የተሰኘ የዚህ የቤልጅየም ሀገር የሚገኝ ኢንሹረር ነው። እሱ ይዞትን የወጣው ሪፖርት እየተመለከትኩ ነበር። በሀገሪቱ የተሰጣትና የሀገሪቱን ደረጃ ፖለቲካል ሪስክን በተመለከተ ሀገሪቱ ያለችበትን ፖለቲካዊ ስጋት በተመለከተ ከ7 ደረጃዎች ከ1 እስከ 7 ነው ሬት የሚደረገው። አንድ ሀገር 7ኛ ደረጃ ላይ ያስቀምጧት ኢትዮጵያ በየትኛውም ሰዓት ላይ በአጭር ጊዜም በረጅም ጊዜ አደገኛ የፖለቲካ ስጋት ያለባት ሀገር በማለት ኢትዮጵያ ውስጥ ኢንቨስት ሊያደርጉ የሚመጡ በሀገሪቱ ላይ እንደምታውቀው በርካታ ኢንትረስቶች አሉ። በተለይ ደግሞ የማክሮ ኢኮኖሚውን ለውጥ ተከትሎ በሀገሪቱ ላይ ኢንቨስት ማድረግ የሚፈልጉ ሀገራት ቢኖሩም ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ፣ ሀገሪቱ ውስጥ ያለው ጦርነት፣ ሀገሪቱ ውስጥ ያለው የሰላም እጦት በከፍተኛ ደረጃ ዓለም አቀፋዊም ቀጠናዊም ቀውስ እየፈጠረ እንዳለ የዓለም አቀፉ ማህበረሰብ እየተገነዘበ ነው ያለው። ከዚህ ጋር ተያይዞ እንግዲህ የጎረቤት ሀገራት ጋር ያለውን የግንኙነት አግባብ ልትወስደው ትችላለህ። የዓለም አቀፉን ሁኔታ ልትወስደው ትችላለህ። በሆርሙዝና በባበል መንደብ መዘጋት ጋር ከነዚህ ጋርም ተያይዞ የሚመጡ ቀውሶች እንደዚሁ ለብልጽግና አገዛዝ እጅግ ፈታኝ እንደሚሆኑበት ይጠበቃል። መሳይ በሁሉም መስፈርት በማህበራዊ፣ በኢኮኖሚያዊ፣ በፖለቲካው በህዝቡ ዘንድ ያለው የለውጥ መሻትና ፍላጎት እጅግ ከፍተኛ ነው። በአንጻሩ ደግሞ ብልጽግና በከፍተኛ ፖለቲካዊ ቀውስ፣ ወታደራዊ ቀውስ ውስጥ የተዘፈቀበት ቀጠናዊና ጂኦፖለቲካዊ ቀውስ ውስጥ የተዘፈቀበት ሁኔታ ላይ እንገኛለን ማለት እችላለሁ። በአጠቃላይ ሀገሪቱ ውስጥ ያለው ቅድም አንተ በክልል እናንሳ ቢባል ጋምቤላ ላይ ያለውን ቀውስ ብቻ ላውራልህ ብል 2 ሰዓት 3 ሰዓት በላይ የሚወስድ ነው። በአፋር ያለውን ሁኔታ ታውቀዋለህ። በሶማሊያ ያለውን ሁኔታ ታውቃለህ። አማራና ትግራይ ያለበትን ሁኔታ እየሰማን ያለ ነው። በምርጫ ማግስት አዲስ ጦርነት ነው ትግራይ ላይ የቀሰቀሰው። አሁን የትግራይ ክልል በጦርነት ሁኔታ ውስጥ እንዳለ ነው የምትመለከተው። ከፍተኛ የድሮን ድብደባ እየተደረገ እንዳለ ትመለከታለህ። በተመሳሳይ በሌሎቹም አካባቢዎች እነዚሁ ስጋቶች በከፍተኛ ደረጃ ያየሉበት ሁኔታ እንዳለ በግልጽ መመልከት ይቻላል። መሳይ እንግዲህ ምርጫን አደረግኩ ባለ ማግስት ዛሬ ዮናስ አዳዬ የመንግስት ሚዲያ ላይ ቀርቦ ሲያወራ የነበረው ስለ ብሔራዊ ምክክር ነው። ኢትዮጵያ መርጣለች ባልክ ማግስት 50 ሚሊዮን ህዝብ መርጧል ካልክ በኋላ ምርጫ እንግዲህ እንደምታውቀው መሳይ ምርጫ ፖለቲካል ሬፈረንደም ነው። ምርጫ ማለት አንድ ህዝብ ፖለቲካዊ ፍላጎቱን ሰላሙን የሚያጸናበት እና ፖለቲካል መሻቱን የሚያሰፍርበት ህዝቡ እንዳልመረጠ ስለሚታወቅ በምርጫው ማግስት ግን ኢትዮጵያ እየመከረች ነው የሚል ፕሮግራም ደግሞ ሲያካሂዱ ትመለከታለህ። አንድ ሀገር ይሄን ያህል ህዝብ ወጥቶ ከመረጠ በማግስቱ ወደ ፖለቲካ ምክክርና ውይይት የምትገባበት ምክንያት አይኖርም። ለዚህ ነው ሁሉንም ነገር አብይ አህመድ 3ቱንም ወሳኝ የሆኑ የፖለቲካ ኩነቶች በአንድ በኩል መጠነ ሰፊ ጦርነት፣ በሌላ በኩል ብሔራዊ ምክክር ብሎ፣ በሌላ በኩል ደግሞ ምርጫ እያደረግኩ ነው ብሎ ራሱንም ፓርቲውንም የዓለም አቀፉንም ማህበረሰብ በዛው ልክ ግራ ሲያጋባ ከርሞ በሀገሪቱ ውስጥ ግን አንዲትም ተጨባጭ ለውጥ እንዳልመጣ በርካታ የዓለም አቀፍ ተቋማት የጋራ መግባባት ላይ ደረሱበት ነው። ክሬንዴዶን ጨምሮ እንዳልኩ በርካታ ዓለም አቀፍ ተቋማት ኢትዮጵያ ሬት እያደረጉ ያሉበት ሁኔታ የሪዝም ሰርቫይቫል ኢሹ ዛሬም በየዕለቱ አብይ አህመድ የህልውና አደጋ ተደቅኖበታል። ስርዓቱ ነገ ጠዋት ስትነሳ ፈርሶ ልታገኘው የምትችለው ወይንም በማግስቱ ፈርሶ ልታገኘው የምትችልበት በዛ ደረጃ የህልውና
የህልውና ቀውስ ውስጥ የገባበት ሁኔታ ነው ያለው። በሌላ በኩል ደግሞ ተቋማቶቹ በህልውና አደጋ ፈተና ውስጥ ገብተዋል። መከላከያውን ጨምሮ በርካታ የሀገሪቱ የጸጥታ ተቋማት ተብለው ይጠሩ የነበሩ ተቋማት ለራሳቸው ህልውና አደጋ ገጥሟቸው ትመለከታለህ። ህዝቦች፣ የሃይማኖት ተቋማት ቅድም እንዳልኩት እነዚህም በከፍተኛ የተጠቂነት ስሜት ውስጥ ነው ያሉት። ከስሜት በተጨባጭ ክርስቲያኖች የሚገደሉበት፣ በተጨባጭ ህዝቦች የሚፈናቀሉበትና የሚሰደዱበት ለእያንዳንዱ ክልል አደጋን የደቀነበት ሁኔታ እንዳለ አብይ አህመድ ትመለከታለህ። አብይ አህመድን ማስቀጠል ለራሱ ለብልጽግናም እጅግ አደገኛ፣ ለተቋማቱም አደገኛ፣ ለሀገርም አደገኛ፣ ለህዝቦችም አደገኛ ሆኖ ለቀጠናውም ህዝቦች አደገኛ ሆኖ የቀጠለበት ሁኔታ። ብዙ መረጃዎችን ነው ያጋራህን። እውነት ለመናገር እነዚህን መረጃዎች በተናጠል በመመልከት ኢትዮጵያ ያለችበትን አደጋና ወዴት ልታመራ እንደምችል የፖለቲካውን መድረክ በቅርበት ለሚከታተሉ ሁሉ በግልጽ የሚታያቸው መጠነ ሰፊ አደጋ እንዳለ ነው በግል የሚገባኝ። ለማንኛውም አንዳንዶቹን በተናጠል እንመልከት። እስቲ ከአርሲው ጉዳይ ጋር በተያያዘ ያሉትን መረጃዎች እንመልከታቸው። የዛሬ ሳምንት ምርጫው በተካሄደበት ዕለት ነው ግድያው ሲፈጸም የነበረው። ከዋዜማ አንስቶ በአርሲም በተለያዩ አካባቢዎች ግድያ ሲፈጸም ነበረ። ሃይማኖትን መነሻ ያደረገም በማግስቱም ቀጠለም። በኋላ ላይ ርብርብ ነው የተደረገው። ይሄ ነገር በማውገዝ ደረጃ ኢትዮጵያውያን ከዳር እስከ ዳር ተነሱ። አገዛዙ በኋላ ላይ ለቅሶ ቀማና ጉዳዩን ለማድበስበስና አቅጣጫ ለማሳት ሞከረ። በሳምንቱ አሁንም በተለያዩ ወረዳዎች እንደዚሁ ተመሳሳይ ስጋት እያየን ነው። የኢትዮጵያ የሰብአዊ መብት ኮሚሽን ከአብይ አህመድ ብልጽግና ካወጣው መግለጫ በእጅጉ የከፋ 3 ሰዎች ብቻ ናቸው የተገደሉት በሚል ያወጣው መግለጫና ለዚህም ተጠያቂውን ኦነግ ሸኔ ነው በሚል ያወጣው መግለጫ የዚህን ተቋም በአደባባይ እንዲጋለጥ ያደረገና በእርግጥም ተቋሙ የብልጽግና ሌላው ክንፍ እንደሆነ የተረጋገጠበት ነው ማለት እንችላለን። እንግዲህ ግድያው አልቆመም። አንዳንድ መረጃዎችን እየሰማን ያለ ነው። ይሄ ግድያ ወደፊትም ሊቀጥል እንደሚችል የአብይ አህመድ አገዛዝ የብልጽግናው ስሪት በራሱ ሃይማኖታዊ ገጽታ ያለው ብልጽግና ፓርቲ ይህንን ግድያ ሊያስቆም ሳይሆን የበለጠ እንዲቀጥል የማድረግ ፍላጎትና ተልዕኮ እንዳለው የሚገልጹ መረጃዎችም እየወጡ ነው። እስቲ የአርሲውን ግድያ እንዴት ትመለከተዋለህ? በየቦታው ተቃውሞ አለ። ነገር ግን ሊቆም የማይችልበት የተለያዩ ምክንያቶችን ነው ምሁራንም ሆነ ጉዳዩን በቅርበት የሚከታተሉ ሰዎች እየገለጹ ያሉት። ትንግርቱ የአርሲውን ግድያ ተከትሎ ብልጽግና ለግድያው የሰጠው ናሬቲቭ የበለጠ ህዝበ ክርስቲያኑ አጠቃላይ ለኢትዮጵያ ህዝብ ያለውን ንቀት ያሳየበት ነው ብዬ ነው የማስበው። የኢትዮጵያን ህዝብ የማሰብ የመመልከትና የመረዳት አቅም በእጅጉ ያሳነሰ፣ ለህዝብና ለተቋማት ያለውን ጥላቻ፣ ለንጹሐን ያለውን ጥላቻ፣ ለኢትዮጵያ ህዝብ ያለውን ጥላቻ፣ ንቀት በአደባባይ ያሳየበት ነው። ተቋማቶቹም ኢንክሉዲንግ የሰብአዊ መብት ተቋማቱም ጭምር እንዴት ሀገርንና ህዝብን እንደናቁ የሚያሳዩ ሪፖርቶችን እና መንግስታዊ ፍሬሚንግን ተመልክቻለሁ። የአርሲውን ግድያ ተከትሎ አብይ አህመድ የምርጫውን ሂደት ሊያደናቅፉ የፈለጉ አካላት ናቸው ግድያውን የፈጸሙት የሚል አይነት ናሬቲቭ ነው ሊያስተጋባ የፈለገው ወይም ትርክት ነው መፍጠር የፈለገው። በጣም ያማል፣ እጅግ የሚያበሳጭ ትርክት ነው መሳይ። ምክንያቱም የክርስቲያኖች ግድያ በአርሲም ሆነ በሌሎች የሀገሪቱ አካባቢዎች ዛሬ ላይ የተጀመረ ብቻ ሳይሆን ባለፉት 8 ዓመታት ያለማቋረጥ ሲፈጸም የነበረ በመንግስታዊ ኢንዱስትሪያል በሚባል ስኬል የሚፈጸም ነው። በነገራችን ላይ ብዙ ጊዜ እንደውም ግድያውን እየተከተልን ነው የምንጮኸው እንጂ በኦርቶዶክስ ክርስቲያኖች ላይ የሚደረገው ግድያ በነገራችን ላይ አብይ አህመድና መዋቅሩ ስልጣን ላይ እስካለ ድረስ በፍጹም የሚቆም ግድያ እንዳልሆነ በትክክል ማስቀመጥ እችላለሁ። እኔ ቤተክርስቲያንም ብዙ ጊዜ አልተገነዘበችውም የምለው፣ ህዝበ ክርስቲያኑ አልተገነዘበውም፣ የኢትዮጵያ ህዝብ ያለም አቀፉ ማህበረሰብ አልተገነዘበውም የምልበትም ምክንያት ግድያው በአብይ አህመድ እና ከአብይ አህመድ ከመዋቅሩ ማንነትና ስሪት የሚመነጭ ነው። ኢንተርናል ዲኤንኤ ኦፍ ዘ ፒፒ ሪጅን የክርስቲያኖች ግድያ ከዚህ ፍሬሚንግ ርዕዮተ ዓለማዊ ምልክታ የሚመነጭና የሚቀዳ ነው። በነገራችን ላይ ብልጽግና የኢትዮጵያ የብልጽግና ጸር አድርጎ የሚከሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን እሴቷን ነው የሚከሰው። ብልጽግና በግልጽ በዶኩመንቶቹ ላይ አብይ በመደመር መጽሐፍቶቹ ላይ በተደጋጋሚ ሲያነሳቸው የነበሩ ነገሮች በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እሴቶች በአናነት በጸረ ብልጽግናነት የሚከስ የኢትዮጵያ ሊበራል ፖሊሲ እንቅፋት አድርጎ የሚወስድ በሀገሪቱ ውስጥ ለሚካሄዱ የማክሮ ኢኮኖሚ ሪፎርሞችም ከፍተኛ አደጋ ያለው ባህላዊና በግለሰቦች አስፓይሬሽን ላይ ከፍተኛ አደጋን የጫነ ድህነትን ብቻ የሚንከባከል የድህነት ዘብ ሎርድስ ኦፍ ፖቨርቲ እያለ ቤተክርስቲያናንና እሴቷን የሚያንቋሽሽ መንግስታዊ መነጽር ፍሬሚንግ ያለው መሆኑን መገንዘብ ያስፈልጋል። ብልጽግና ክርስቲያናዊ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስትጠቃ
ፖሊሲውን እያስፈጸመ ይሄንን ጥቃት እንደ ጥቃት አይደለም የሚቆጥረው እሱ እንደ አቺቭመንት ነው የሚቆጥረው እንደ አፈጻጸም ነው የሚቆጥረው በርካታ ግቦችን ያሳካበታል። ትናንትና ይመስለኛል በዚህ በመሰረት ሚዲያ ላይ ዶክተር ተመስገን አለሙ የጻፉት አንድ ጽሁፍ ነበርና ለምን ቤተክርስቲያኗ ላይ የሚደርሰው ጥቃት በክርስቲያኖች ላይ የሚደርሰው ጥቃት ሊቆም እንደማይችል 8 ነጥቦችን አስቀምጠዋል። ከነዛ 8 ነጥቦች አንደኛው የመንግስታዊ ርዕዮተ ዓለም አካል መሆኑ እና አብይ አህመድ በኢትዮጵያ ውስጥ የኦርቶዶክስ ቤተክርስቲያን እሴቶችን በመደመር መጽሐፉ ላይ በግልጽ አስቀምጦታል። እድገትንና ለብልጽግና አስተሳሰብ የሚመቸው የፕሮቴስታንት ኤቲክ ነው የሚል የኦርቶዶክስ አስተሳሰብ ግን ከዚህ ተጻራሪ እንደሆነና በሀገሪቱ ውስጥ ለሚተገብራቸው ለሚፈልጋቸው የፖለቲካ ሪፎርሞች፣ ኢኮኖሚያዊ ሪፎርሞች እና ቢሮክራሲያዊ ሪፎርሞች እንደ አደጋ አድርጎ ያስቀምጠው ከፓርቲው ዲኤንኤ ጽንሰ ሀሳብ በራሱ በሚነሳ በፖሊሲ ደረጃ የተያያዘ እንደሆነ አድርገህ ልትወስደው ትችላለህ። በዚህም ምክንያት ነው በርካታ ጥቃቶች በቤተክርስቲያኗ ላይ ሲፈጸሙ መንግስታዊ ድጋፍና መንግስታዊ ጥቃት ለሚያደርሱ ሰዎች መንግስታዊ ድጋፍና መንግስታዊ መሸፋፈን ሲሰጥ የነበረበት ምክንያት ትረዳለህ። ሌላው ቤተክርስቲያን ላይ የሚደርሰውን ጥቃት ማስቆም መንግስታዊ ግዴታ እንዳልሆነ በአደባባይ ሲደገር እንደነበረ ታስታውሳለህ። በተደጋጋሚ ብልጽግና እነዚህን ጥቃቶች አንዳንድ ጊዜ ባለማወቅ፣ ሌላ ጊዜ እንዳልሰማ፣ ሌላ ጊዜ ደግሞ መልሶ ተጠቂውን በመክሰስ በማሸማቀቅ እነዚህን ጉዳዮች ተገደልን ብሎ አትግደሉን ብሎ ወደ አደባባይ መውጣትን ነውር ያደረገ ነው። ስለዚህ አጥቂዎችን ፕሮቴክት በማድረግ በመንግስታዊ መዋቅር ውስጥ በቢሮክራሲው ሽልማት በመስጠት ማበረታቻ በመስጠት መንግስታዊ ኦሪየንቴሽን በመስጠት መንግስታዊ ልምምድና አሰራር እንዲሆን አድርጎታል። ከዚህ ተቃራኒ ሆኖ በግድያው ኮምፕሌን ማድረግ ግን በወንጀል የሚያስቀጣ እጅግ የሚያስፈራው ነገር መግደል ሳይሆን ተገለናል ብሎ ማልቀስ እንዲሆን ያደረገ ስርዓት ነው። ይሄ የመንግስት አቋም ነው። በአሩሲ የሚቆም አይደለም። በአሩሲ ያሉ ክርስቲያኖች ቢያልቁ ወደ አዲስ አበባ ይሸጋገራል። በአዲስ አበባ ያሉት ቢያልቁ አሁን እንደምትመለከተው በበርካታ የሀገሪቱ አካባቢዎች በሰሜኑ ላይ የምትመለከታቸው ጦርነቶች ዝም ብለው ህግ ለማስከበር የሚደረጉ ጦርነቶች ብቻ አይደሉም። ኮት አንኮት ውስጥ አስገብተን ማለት ነው። በርካታ ምክንያቶች አሉ። በሰሜን ጦርነቶች የሚደረጉበት ምክንያት ፖለቲካዊ ምክንያቶች አሉ፣ ኢኮኖሚያዊ ምክንያቶች አሉ፣ ባህላዊና መንፈሳዊ ምክንያቶች አሉ። አይዲዮሎጂ ከአብይ አህመድና ከስርዓቱ የሚመነጩ አይዲዮሎጂካል ኢንሴንቲቮች አሉ። በሰሜኑ ማህበረሰብ ላይ ጥቃትና ጦርነትን ለማወጅ የተቻለበት ምክንያት በዚህም ምክንያት ነው። የበርካታ ኃይሎች ትብብር ነው። በነገራችን ላይ ኢትዮጵያ ውስጥ በበርካታ የሀገሪቱ አካባቢዎች ላይ የሚካሄደው ጦርነት የሚካሄድበት ምክንያት በርካታ መሳሪያ የሚያቀብሉ ሀገራት አሉ። በርካታ አይዟችሁ የሚሉ የፋይናንስ፣ የሳይኮሎጂ፣ የሞራል ድጋፍ የሚያደርጉ የዓለም አቀፍ ሚዲያና ሽፋን እንዳያገኝ እና ግድያው እንዲወገዝ ባለማድረግ ከቨራፕ እንዲደረግ እንዲሸፋፈን በማድረግ በርካታ ትብብር የሚያደርጉ አካላት እንዳሉ ትመለከታለህ። ሌላው ሲስተማቲክ ኢምፒዩኒቲ እና ኮኦፕትድ ከቨራፕ የሚሉት አለ። ዶክተሩ ምን ማለት ነው? ተጠያቂነት እንዳይኖርና በቤተ ክርስቲያኗ መዋቅር ውስጥ ሰርስሮ በመግባት የቤተ ክርስቲያኗን ሰዎች በቤተ ክርስቲያኗ ላይ ማሳመስ። በዚህም ምክንያት በርካታ የብሔርና የጎሳ ቡድኖች የየራሳቸውን ሲኖዶስ መሰረቱ እንዲወጡና የቤተ ክርስቲያኗ ህልውና እንዲያበቃ የሀገሪቱ ህልውና ለብዙ ሺህ ዓመታት የቀጠለ ተቋማዊ ህልውናዋ እንዲያበቃ የተፈረደባት ተቋም እንደሆነች ትመለከታለህ። ቤተክርስቲያኗ የገጠማትን ፈተና ለመቋቋም የሚያስችል ተቋማዊ ዝግጅት ላይ አይደለችም ያለችው። ከዚህ በፊት በስቴቱና በመንግስት በቤተክርስቲያን ተቋም መካከል የነበረው ግንኙነት የቤተክርስቲያን ተቋም ለሀገር ሰላምና ለልማት እና ለሀገር ህልውና በጎ አስተዋጽኦ ልታበረክት፣ መንግስት ደግሞ አቻ የሆነ ጥበቃ ሊሰጣት የነበረው ውልን ሽሮ መንግስት ዛሬ በጠላትነት ተፈርጃ ራሷ የሀገሪቱ ህልውና የዴሞክራሲ ጸር የልማት ጸር የብልጽግና ጸር ተደርጋ ተፈርጃ እሷ ብቻ ሳይሆን ምእመናውና ባህሏና ሴቷም ጭምር ቤተክርስቲያኗ እንደ ወንጀለኛ እየተሳደደች ትገኛለች። ራሷን ለመከላከል የሚያስችል ምንም አይነት ሜካኒዝም የላትም። በዚህም ምክንያት ቤተክርስቲያኗን መጠበቅ የማይቻልበት ምእመናዋን መጠበቅ የማትችልበት ደረጃ ላይ ተደርሷል። ሌላው እንዳልኩ ሰብቨርሲቭ ኢንፊልትሬሽን አለ። የሃይማኖት ተቋማት ውስጥ ዘልቆ የመግባት ከዛ እነዚህ ሰዎች በብሔርና በሌሎች መንገዶች የተደራጁ ግለሰቦች እንዲሆኑ በማድረግ በቤተክርስቲያኗና በቤተክርስቲያኗ ባህል በእምነቷ ላይ እና ቅርሶቿ ላይ ሴቷ ላይ መንፈሳዊ ተቋማቶቹ እንዲወድሙ አጠቃላይ መጠነ ሰፊ ድጋፍ ከውስጥ ገብተው እያደረጉ ያሉ አካላት ዛሬ የቤተክርስቲያኗን የሲኖዶሱና ሌሎች አደረጃጀቶች ውስጥ ገብተው በዋናነት የዚህ ጥቃት አካል ሆነው ሲንቀሳቀሱ ትመለከታለህ መሳይ።
ሌሎች ተጨማሪ 4 ምክንያቶችን ያነሳሉ ዶክተሩ እንዳልኩ። ከዛ ውጪ ለምሳሌ ዲሞግራፊ ልናነሳ እንችላለን። ለዚህ አገዛዝ ቤተክርስቲያኗን ማጥቃት ኤትኒክ ሆሞጂኒቲ እና ኤትኒክ ፒዩሪቲን መፍጠር ነው። የብሔር ንጽህናን መፍጠር ነው። አንድን አካባቢ ከሆነ ማህበረሰብ ማጽዳት ነው። በዚህ ምክንያት የሱን የዲሞግራፊ በከተሞች አካባቢ ላይ የኢትዮጵያ ኦርቶዶክስ አማኞችን ቤተክርስቲያኗ ምዕመናኖች እንዳይኖሯት በማድረግ ተቋሟን የማራቆት ሆና እንድትሆን ማድረግ፣ እንድትዘጋ ማድረግ፣ ባዶ እንድትሆን ማድረግ፣ እንድትሰደድ ማድረግ፣ ምዕመናን እንዳይኖሩ ማድረግ፣ በሌሎች የሀገሪቱ አካባቢዎች የሚገኙ ተፈናቃዮችንም ሌሎችንም ሃይማኖቶቻቸውንም ጭምር እንዲቀይሩ በአንድም በሌላ መንገድ ማኒፑሌት የሚያደርግ በእርዳታ ስም ሰዎችን ሃይማኖት ለማስቀየር ጥረት የሚያደርግ በጠነ ሰፊ ማጥቂያ መንገዶችን በበርካታ መንገድ ከሚገደሉ ክርስቲያኖች በላይ ቤተክርስቲያኗ የምትጠቃባቸው መንገዶች አስደንጋጭ ናቸው። መሳይ ኢትዮጵያ ውስጥ አሁን ባለው ሁኔታ የምንቀጥል ከሆነ በሚቀጥሉት 2 እና 3 ዓመታት በቤተ ክርስቲያን ውስጥ የአደባባይ በዓላትን ማክበር የማይቻልበት፣ ክርስቲያኖች በአንገታቸው ላይ ማህተብ አስረው በኢትዮጵያ ውስጥ መንቀሳቀስ የማይችሉበት፣ ለመጀመሪያ ጊዜ በዓለም ላይ በቁጥር ብዙ የሆነው ማህበረሰብ በሃይማኖቱ ምክንያት የሚታደንባት ሀገር ሆና ልትቀጥል ትችላለች ይህች ሀገር። በዚህም ምክንያት ቤተክርስቲያንን የማዳን ጉዳይ፣ የኢትዮጵያን ሕልውና ማስቀጠል፣ የኢትዮጵያን ጥንታዊ ተቋማትና ታሪክን እና መንፈሳዊ ተቋማትን የማስቀጠል ሀገርንም ከጥፋት የመታደግ አካል ተደርጎ ሊወሰድ ይገባል የሚል ነገር አለኝ። መሳይ ቤተክርስቲያኗ አሁንም የሚደርስባትን ጥቃት ተገንዝበዋለች የሚል እምነት የለኝም። እጅግ የከፋ ጥቃት እያስተናገደች ነው ያለችው። እየሰጠን ያለነው ምላሽም ቢሆን ጥቃቱን የምንረዳበት አግባብ አሳዛኝ ነው። ከግድያው በላይ በርካታ እልቂት እያስተናገደች ነው ቤተክርስቲያኗ። ህልውናዋና ቀጣይነቷ በሺህ ዘመናት ታሪክ በዚህ ደረጃ የተፈተነባቸውን አንድ የታሪክ አጋጣሚ መጥቀስ ይቻላል እንጂ ይሄ ፈተና በዘመናችን እጅግ ከባዱ ፈተና ተደርጎ ሊወሰድ የሚገባው እንደሆነ በዚህ አጋጣሚ ማንሳት ፈልጋለሁ። ቀደም ሲል መግቢያ ላይ በመረጃ ደረጃ ያካፈልከናል። ስርዓቱ ከፍተኛ ሽብር ውስጥ ነው ያለው፣ መደናገጥ ውስጥ ነው ያለው፣ ግራ መጋባት ውስጥ ነው ያለው። በኤቢሲ ቴሌቪዥንም ሆነ በአንከር ሚዲያ የመጡልን መረጃዎች አሉ። የአብይ አህመድ ጀነራሎች ከዚህ በኋላ በእንደዚህ አይነት መልኩ መቀጠል አንችልም የሚል አቋም ይዘዋል። አብይ አህመድ እጅ መስጠትም ሆነ በድርድር ወይም በሌላ መንገድ የኢትዮጵያን ቀውስ ለመፍታት ፍላጎትም ውሳኔውም ላይ እንዳልደረሰ ነው የሚነገረው። ከዚህ ልግን የምክክር ኮሚሽኑን ሰዎች ሰብስቦ በአስቸኳይ በዚህ ክረምት ውስጥ ሁሉን ነገር ጨርሱና ለመስከረም የአዲሱ መንግስት ምስረታ አጀንዳውን አቅርቡልኝ የሚል አጣዳፊ የቤት ስራ እንደሰጣቸው ነው የሰማነው። ምናልባት አንዳንድ ለውጦችን ልናይ እንችላለን። የገጽታ ለውጦች፣ አንዳንድ ጥቃቅን ለውጦች አብይ አህመድ ይዞ ሊመጣ ይችላል። በተለይ የኢትዮጵያን አንድነት፣ የኢትዮጵያን ሀገራዊ አንድነት የሚፈልጉ አብዛኛውን የማህበረሰብ ክፍል ለመደለል የሚያስችሉ ናቸው የሚባሉ ውሳኔዎችን ሊወስን ይችላል። ለምሳሌ የብሔርና በጎሳ ደረጃ የተዋቀሩ ክልሎችን በመልክዓ ምድራዊ አደረጃጀት ሊያመጣ ይችላል። ብዙዎቹን የባለስልጣናት ከስራ ሊያሰናብትና አዳዲስ ፊቶችን ይዞ ሊመጣ ይችላል። ብዙ ነገሮችን ሊያደርግ ይችላልና ከፍተኛ የሆነ መረበሽ ውስጥ የገባው አብይ አህመድ በጥገናዊ ለውጦች ስልጣን እድሜውን ለማራዘም እየተንቀሳቀሰ እንዳለን የሰማነው ግን ራሱ የብልጽግና ከፍተኛ ባለስልጣናት፣ ወታደራዊ አመራሮች ጭምር በስካውን በመጣነው መንገድ መቀጠል አንችልም፣ በዚህ ሁኔታ ከቀጠልን ብልጽግና አጉላ ወዳደቅ ከፍተኛ ሆነ ኪሳራ ገጥሞት ከታሪክ ገጽ ላይ ሊጠፋ ይችላል የሚል ስጋታቸውን በግልጽ እየተነጋገሩ እንዳለ ነው የምንሰማው። ብልጽግና አሁን ምርጫውን አካሄደም የተለያዩ ጥገናዊ ለውጦች በማምጣት ህዝቡን አደናግሮ በተጨማሪ የስልጣን ዘመን የኢትዮጵያ ህዝብ ጀርባ ላይ ተፈናጦ ሊቀጥል ነው የሚፈልገው። ብልጽግና መውደቅ የማይቀር ነገር ነው በምንም አይነት መንገድ። አሁን ስለ ብልጽግና አይደለም እኮ የምናወራው በነገራችን ላይ ስለ ፖስት ብልጽግና እንጂ አሁን በበርካታ ኃይሎች መካከል የምታየው እኮ አላይመንት እና መነጋገር፣ ጥምረት፣ የትርክት ለውጦች፣ ዓለም አቀፋዊ ቀጠናዊ እንቅስቃሴዎች እኮ ከፖስት ብልጽግና የብልጽግና ባለስልጣናት እኮ ከተቃዋሚ ኃይሎች ጋር መነጋገር ጀምረዋል። አብዛኞቹ ሽማግሌ እየላኩ አይደለም እንዴ ስለ ብልጽግናና ስለ ብልጽግና ወዳ ብልጽግና ሀገር ይዞ እንዳይወድቅ ነው እየተደረገ ያለው ርብርብ እንጂ ብልጽግና ስለ ብልጽግና መውደቅ አይደለም። ብልጽግና በሁሉም ፖለቲካል እና ሌሎች ኢንዲኬተሮች ማህበራዊ፣ ኢኮኖሚያዊ እና ሌሎች ማንጻሪያዎች እና ሀገሪቱ ውስጥ ያለውን የማህበረሰቡን ሙሉ የኢትዮጵያ ህዝብ በቀልቡ የሚግባባ ህዝብ ነው። በነገራችን ላይ መንግስት ሲወድቅ ያውቃል። ሄደህ የኦሮሞ አባገዳዎችን ብትጠይቃቸው ይህ አገዛዝ ከዚህ መስከረም በኋላ እንደማይዘልቅ ያውቁት። ሌሎች ኢትዮጵያውያንን ሄደህ በየአካባቢው ጋሞዎችን ብታናግር የዚህ
የዚህን አገዛዝ ፍጻሜ ይነግሩሃል። በዛ ደረጃ ሳይነጋገር የሚግባባ ማህበረሰብ እንደሆነ በርካታ ትምህርቶችን የወሰድንበት ነው። 97 ላይ ታስታውሳለህ ኢትዮጵያን ህዝብ ሁኔታ። አሁንም ላይ እጅግ በሚያስደንቅ ሁኔታ ህብረተሰቡ ተመሳሳይ የሚባል ቁመና ላይ ግንዛቤ ላይ እየደረሰ ነው። ለምን? የእያንዳንዱ ኢትዮጵያዊ ኑሮ በብልጽግና ባለስልጣናት ፊት ላይ የሚገለጥ ኑሮ አይደለም። የእያንዳንዱ ኢትዮጵያዊ ኑሮ በማጀቱ የሚገለጥ ኑሮ ነው። ጠዋት ቁርስን ምን ትበላለህ? ምሳን ምን ትበላለህ? ምዕራትን ምን ትበላለህ ነው የእያንዳንዱ ኢትዮጵያዊ የየዕለት ስትራግል። ብልጽግና የፌዝ ስብስብ በራዕይ እመራለሁ የሚል ዲሉዥናል የሆነ በእንደዛ አይነት እንትን ውስጥ የተሰበሰበ ከልት የሆነ ስብስብ ነው እንጂ የፖለቲካ ማህበረሰብ አይደለም። ከብልጽግና ጋር አሃዝ ማውራት አይቻልም። ስለ ተቋማት ውድቀት ማውራት አይቻልም። ስለ ሰላም ቀውስ ማውራት አይቻልም። ስለ ፖለቲካዊ ማህበራዊና ኢኮኖሚያዊ ማንጸሪያ ማውራት አይቻልም ከብልጽግና ጋር። ምክንያቱም ብልጽግና የፖለቲካ ስብስብ አይደለም። ለዛ ነው በነገራችን ላይ ሃይማኖት ተቋማት ከፍተኛ አደጋ የገጠማቸው በዛ ምክንያት ነው። ለዛ ነው በጦርነት ውስጥ የሚዋኘው፣ በዛ ውስጥ ነው ፊሽ የሚያደርገው። ያለ ጦርነት ሰርቫይቭ ማድረግ አይችልም ብልጽግና። ብልጽግና is just a proxy በነገራችን ላይ ውድመትን እንዲተገብር የተላከ ቡድን ነው። ከዛ ውጭ ሌላ ምንም አይነት ፋይዳ፣ ምንም አይነት ኃላፊነት ወስዶ ሀገርን ለማስቀጠል ህዝቦቿንና ባህልና ታሪኳን አክብሮ የሀገርን ሉዓላዊነትና የህዝቦችን ክብር አክብሮ ሀገርን ለማስቀጠል የሚያስችል የተዘጋጀ ስብስብ አይደለም። በዚህም ምክንያት የሚያሰባስባቸው ፓርቲውን እንደ ፓርቲ ዩኒፋይ የሚያደርግ አንድ እንኳን ማሰባሰቢያ ኢነርጂ የለም። በዚህም ምክንያት የተበተነ ስብስብ ስለሆነ ምሳሌ መከላከያው ፈረሰ ብትለው ይሳደባል። በፓርላማ ተገኝቶ የመከላከያ ባለስልጣናት መከላከያ የገጠመውን አደጋ አስረዱ። ከህዝብ ጋር ተዋግተን አንዘልቀውም። ያልተዋጉ ህዝቦች ዛሬ መሳሪያ እያነሱብን ነው። ትላንት ሰላም ነበር የምንለው አካባቢ ላይ ዛሬ መልሰን ወታደርና ሚሊሻ እያሰማራን ያለ ነው። ኧረ ምንድን ነው? እንዴት የዋር ኦፍ ኦል አጌንስት ኦል ውስጥ እንገባለን? ሁሉም ከሁሉም ጋር የሚዋጋበት ሁኔታ ውስጥ፣ ሁሉም ከብልጽግና ጋር የሚዋጋበት ሁኔታ ውስጥ ገባን። ሆቤዣን ስቴት ኦፍ ኦርደር ውስጥ ገባን እያሉ የሆቤዣን ስቴት ኦፍ ኦርደር የሚሉት አለ የፖለቲካ ሊቃውንት። ሁሉም ከሁሉም ጋር የሚዋጋበት አይነት ሁኔታ ማለት ነው። ሁሉም ከብልጽግና ጋር የሚዋጋበት አይነት ሁኔታ በሀገሪቱ ውስጥ ተፈጥሮ የማይዋጋው ማህበረሰብ ደግሞ በጣም በሚያስገርም ሁኔታ የተለየ ፎርም ኦፍ ሬዚስተንስ ያደርጋል። ከተማ ላይ ያለው ማህበረሰብ ብልጽግና ያጸዳውን መንገድ በማቆሸሽ ተቃውሞውን ያሰማል። ተቃውሞውን ሲያሳይ ትመለከተዋል። እግሩን ይጎትታል። አብዛኛው ማህበረሰብ ማለት ነው። እስ ዲፍረንት ፎርም ኦፍ ሬዚስተንስ። አደገኛ አገዛዝ በከተሞች ላይ ጥቃት ሲፈጽም ሁሉም ህዝብ የሚታገልበትን የራሱን ስልታዊ ትግል ወደ መዘየድ ይሸጋግራል። በከተማም በአርሶ አደሩ ቀይ፣ በተማረው፣ በወጣቱ፣ በሃይማኖት ተቋማት ያለው ማህበራዊ ቅራኔ፣ በነጋዴው ላይ ያለው ጣጣ፣ በየሶስት ወሩ ግብር ለመገበር በነጋዴው ላይ ያለው ጣር ከምነግርህ በላይ ህዝብን በከፍተኛ ምሬት ውስጥ ከቷል። ይሄንን ግለሰብ ከዚህ አካሄድና ከዚህ ቅዠት አውጥቶ ሀገሪቱ የገጠማትን ተጨባጭ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ለመፍታት የሚያስችል ዝግጅት አለው ወይ? ብልጽግና የለውም። ጅጅጋ ተሰብስበው ነበር አይደለም? በቀደም ሸበሌ ሪዞርት የክልል ፕሬዚደንቶች ምን አይነት መፍትሄዎችን አስቀመጡ? ራሳችሁን ተከላከሉ፣ ሚሊሻ አሰልጥኑ ነው የተባሉ። ብልጽግና ማለት የልዩ ኃይሉን ትጥቅ አስፈታለሁ ብሎ አማራ ክልል ገብቶ በኋላ የገባበትን ምክንያት ረስቶ በዛው በጦርነት ውስጥ ተጥዶ መጨረሻ ላይ ልዩ ኃይል ወደ ማደራጀት የገባ እኮ የፖለቲካ ኃይል ወይንም ደግሞ የፌዝ ስብስብ ነው። ለምንድን ነበር አማራ ክልል የገባህ ብትላቸው ረስተውታል። አይ ምርጫ ልናስፈጽም ነው እንደ የገባ ነው ይሉሃል ግማሾቹ። አይ ግማሾቹ ሚሊሻ ልናደራጅ ነው የገባ ነው ይሉሃል። because they're lost politically ስለተሸነፉ። በሁሉም የሀገሪቱ አካባቢዎች ላይ የገጠማቸው ፈተና ከዚህ የሚመነጭ ነው። አርሶ አደሩን ወደ ሚሊሻነት፣ ተማሪውን ወደ ሚሊሻነት፣ መምህሩን ወደ ሚሊሻነት፣ ሀገሪቱን ወደ ሚሊታንት ስቴት የቀየረ ስብስብ ነው። በሚሊሻ እየተመራን እንቀጥል አንችልም። ሀገር ሁሉንም ጉዳዮቿን፣ ሁሉንም ችግሮቿን፣ ሁሉንም ቀውስ በጦርነት እንድትፈታ የሚያስገድድ በጣም ዝቅተኛ ያስተሳሰብ ደረጃ ያለው የፖለቲካ ስብስብ። ስለዚህ ኢትዮጵያ ለውጥ ትፈልጋለች፣ ለለውጥ ዝግጁም ነች ብዬ ነው የማምነው። አሁን ለውጡን ለመምራት የሚያስችል የተቀናጀ አቅም መፍጠር ተችሏል የሚል እምነት አለ። የሚቀሩ ነገሮች አሉ። በቅርብ ቀናቶች እንመለከታቸዋለን የምላቸው ነገሮች ይኖራሉ። እነዛ ነገሮች ምናልባትም እየመጣ ያለውም ከውስጥም በነገራችን ላይ ለውጥ እንዲመጣ አሁን በተቃውሞ ረገድ ያሉ ኃይሎች ያላቸውን አንድነትና ማህበራዊ ቅቡልነት እንዲያሰፉ የብልጽግና ባለስልጣናት ጭምር የሚመኙበት ደረጃ ላይ ተደርሷል። it's a different level በነገራችን ላይ መሳይ አንተ በበርካታ ዘመናት ምናልባትም 2 እና 3 መንግስታትን ታግለሃል ብዬ አስባለሁ። በእነዛ ትግል ወቅቶች የለውጥ ድባብና የለውጥ ዋዜማ ላይ ምን አይነት ድባብ እንዳለ በትክክል ትገነዘባለህ። ዛሬ አብይ አህመድ ልክ መንግስቱ ወደ ምስራቅ ጀርመን ያቀናበትን ወሬ ያስታውሰኛል። አሁን ያለባቸው ሁኔታዎች ወይ
ወይ እሱን ወይ ደግሞ ወደ ሮም ዴሌጌሽን የላኩበትን ጊዜ ደርጎች ያስታውሰኛል። በእንደዛ አይነት ሁኔታ ውስጥ ነው ያለው። የኢትዮጵያ ህዝብ ለውጥ ይፈልጋል። ለውጡም አብይ አህመድና በአብይ አህመድ ፍላጎት የሚወሰን ሳይሆን በኢትዮጵያ ህዝብና በሚታገሉ አካላት የሚወሰንበት ደረጃ እየደረሰ ነው ያለው። ለሚቀጥሉት 3 ወራቶች ተረባረቡ ማለት ምን ማለት? ሚሊሻ አደራጅታችሁ 3 ወራቶችን ስጡኝ። በእነዚህ 3 ወራቶች ውስጥ ተአምር ይፈጠራል። ምክንያቱም እኚህ 3 ወራት ማለፍ ከቻልንና አዲስ መንግስት ማቋቋም ከቻልን ቴክኖሎጂውንም ምኑንም ተጠቅመን ፖለቲከኞቹንም ገንዘብ እያተምንም ቢሆን እያስከዳን ከተለያየ ቦታ በግለሰብ ደረጃ እየመጡ እንደዛ እያደረኩኝ አሁንም 1 እና 2 ዓመት ልቀጥል የሚችልበትን እድል አመቻቻለሁ ነው የአብይ አህመድ መነሻና መድረሻ። ይሄ ደግሞ በእርግጥም ሀገርንና ህዝቦቿን የተረጋጋች ሀገር እንድትሆን በዓለም አቀፉ ማህበረሰብ በቀጠናው በሀገራችንም ህዝቦች ዘንድ ተቀባይነት የሚኖረው ሆኖ አትመለከተው። የሀገሪቱን ፖለቲካዊ ሁኔታ በፖለቲካዊ አማራጮች ለመቀየር ለምሳሌ ቀደም እንዳልከው ህዝባዊ ምክክር ናሽናል ዳያሎግ በ2 ወር ውስጥ ውጤቱን አምጡልኝ ብሏቸዋል እና ዮናስ አዳይ። ስለዚህ ኢትዮጵያ እየመከረች ነው የሚለውን ነገር ከዛሬ ጀምሮ የተበተንትን እያሉ በሚዲያ መጥተው እንትን ሲሉ ትሰማቸዋል። ምክንያቱም አብይ አህመድ ምን እንደሚፈልግ ያውቃሉ። ሪኮመንድ የሚደረገው ምን እንደሆነ ያውቃሉ። አብይ አህመድ ቢተገብረው ምን እንደሆነ ጽፌ ልሰጥህ ይችላል። የሚፈለጉ ነገሮች ምን እንደሆኑ ማለት ነው። እነዚህን በማድረግ ድጋሜ የኢትዮጵያን ህዝብ ቀልብ ለምሳሌ ህገ መንግስት አሻሻልኩ ሊል ነው። ይሄም አማራውንና ሌላውን ለማማለል ይጠቅመኛል ብሎ ያስባል። አሁን አማራው ህዝብ ከዛ ተሻግሯል። በአብይ አህመድ ሪፎርም የሚማልል አማራ ዛሬ ላይ የለም። በአብይ አህመድ ሪፎርም የሚማልል የኢትዮጵያ ህዝብ የኦሮሞ ህዝብ የለም ዛሬ ላይ ተሻግሯል ህዝቡ። ለውጦች በአስተማማኝ ፖለቲካዊ መሰረት ላይ እንዲመሰረቱለት የሚፈልግ ህዝብ እየተፈጠረ ነው ያለው። አሁን የሚያደርጋቸው በቀጣይ አሻሽላቸዋለሁ የሚላቸው ሪፎርሞች ለምሳሌ የክልል አደረጃጀትንና መዋቅርን፣ በነገራችን ላይ እያንዳንዱ ከዚህ በኋላ የሚወስዳቸው መፍትሄዎች ሁሉ የስርዓቱን እድሜ የሚያሳጥሩ ናቸው የሚሆኑት። ምክንያቱም ኦልሬዲ ፓርላሜንታሪ ምርጫ አድርገዋል እኮ። ለምሳሌ አሁን ያደረገው ምርጫ ለሚቀጥሉት 5 ዓመታት ሀገሪቷ የምትተዳደርበትን ስርዓት በይኗል። ምርጫው ግን በናሽናል ዲያሎግ ደግሞ ፕሬዚዳንታዊ ስርዓት አቋቁማለሁ የሚል በፓርላሜንታሪ መንገድ ተመርጦ ራሱን የብልጽግና ፕሬዚደንትና የሀገሪቱ ጠቅላይ ሚኒስትር አድርጎ የነበረ ሰውዬ አሁን ደግሞ በሌሎች ሪኮሜንዴሽን ሌላ ናሽናል ዲያሎግን ደግሞ እንደገና አጭበርብሮ አሁንም ሀገሪቷንና የሀገሪቷን የፖለቲካ ስርዓት በራሴ ፍቃድ እቀይራለሁ፣ ይሄም ለህልውናዬ ጠቃሚ ነው ብሎ የሚያስብ ሰው እንደሆነ ትመለከታለህ። እነዚህ ሁሉ ቅዠቶች ይሆናሉ ብዬ ነው የማምነው። እንደው ትንግርቱ ምናልባት በዚህ ወቅት ላይ ኢትዮጵያ አሁን ሁነኛ የታሪክ መታጠፊያ ላይ ነው የምትገኘው። አገዛዙ በራሱ ውስጥ በተፈጠረው የተለያዩ የሐሳብ ልዩነቶች በተለይም ከአካሄድ ጋር በተገናኘም ምርጫው ለብልጽግና ስርዓት በስልጣን ላይ እንዲቆይ ቅቡልነትን ያመጣል ብለው ተስፋ አድርገው ነበረ። ነገር ግን አስቀድሞም ጀምሮ በተለያዩ ወገኖች ሲገለጽ እንደነበረው ይህ ምርጫ ለኢትዮጵያ ተጨማሪ ቀውስ እንጂ መፍትሄ ሊያመጣ እንደማይችል የተተነበየው አሁን ተግባራዊ የሆነ ነው። በተለያዩ የሀገሪቱ አካባቢዎች ምርጫን ተከትሎ አዳዲስ ግጭቶችም አዳዲስ ቀውሶችም እየመጡ ይገኛሉ። ምናልባት ብልጽግና ቀደም ሲል አንተ የሚያነሳው ነው በትናንሽ ለውጦች ይህን ጊዜ ሻገረዋለሁ ብሎ አብይ አህመድ በዚሁ የተለመደ ብልጣብልጥነት ስልጣኔን አስቀጥላለሁ ብሎ የሚያስብ መሆኑ እጅግ የሚያሳፍር ጉዳይ ነው። አሁን ከዚህ በኋላ የሱ ሚዲያዎች ዲጂታል የብልጽግና ሰራዊት አባላት አንዳንድ ዜናዎችን ይዘው ሊመጡ ይችላሉ። የኦሮሚያ ክልል ፕሬዚዳንት ሊቀየር ነው፣ የምናምን ሚኒስትር ሊለወጥ ነው፣ እንትና ሊባረር ነው፣ ከሌ ሊወጣ ነው። እንዲህ አይነት ወሬዎች እየበረከቱ ሰው ትኩረቱን ከዋናው ለውጥ ከዋናው ስል ከአብይ አህመድ ስርዓት መገርሰስ እንዲነቅልና አይኑን እንዲያነሳ የተለያዩ የመረጃ ማዛባትና የአጀንዳዎች መጥመድ መጠነ ሰፊ ስራ ሊሰሩ እንደሚችሉ ይጠበቃል። ሆነም ቀረም የኢትዮጵያ ህዝብ ሁኔታውን በደንብ የተረዳ እንደሆነ እንገምታለን። በሌላ በኩል ሌሎች ኃይሎች ተባብረው እየመጡ ነው። ይሄ ከፍተኛ ድንጋጤ ፈጥሯል። ሰሞኑን እንዳየኸው ብርሃኑ ጁላ ሁሉ ወጥተው ስለ ጽምዶ ታሪካዊ አመጣጥና ከትላንት ታሪክ ጋር ያለውን ቁርኝት ሊያስረዳን የሞከረበትንም ምረቃ በዓል የምናነሳው ጉዳይ ነው። በጅጅጋ ተሰብስበው የነበሩት የብልጽግና ባለስልጣናትም ስለ ጽምዶ እንደተነጋገሩም ይሰማል። አብይ አህመድም በተደጋጋሚ ሰሜኖች እየመጡብን ነው የሚለው ስጋቱ አሁንም እያስደነበረው እንዳለ ነው የሚነገረው። ለማንኛውም መጪውን ጊዜ እንዴት ታየዋለህ? ወዴት እናመራለን? ምን አይነት ጥንቃቄ ያስፈልጋል? ብርሃኑ ጁላን ነው ጽምዶ ጀነራል ያደረገው። ብርሃኑ ጁላን ራሱ ጽምዶ ይህንንም ስርዓት ፈጥሮ የሰጠው ምልህ አሁን እሱ የሚተቻቸው ኃይሎች ምናልባትም ብርሃኑ ጁላን ለዚህ አብቅተውታል ብሎ መናገር ቢቻል ማጋነን አይደለም እንጂ በእውነት ብርሃኑ ጁላ በሜሪቶክራሲ ቢሆን ኖሮ በስርዓት ባለው በአቅሙ ልክ ቁመና ቢሆን ኖሮ አሁን ባለፉት 8 ዓመታት ኢትዮጵያ ውስጥ የሆኑ ጦርነቶች እና በተቋሙ እሱ በሚመራው ተቋም ላይ የደረሰው ውድቀት በአጠቃላይ ተጠያቂ ሊያደርጋቸው የሚገባ በሀገር ክህደት ወንጀል ሊጠየቁ የሚገባ ናቸው። አብዛኞቹ እዛ ላይ የምትመለከታቸው ሰዎች ማለት ነው። ሞራሉን አግኝተው እዛ ቦታ
ላይ መጥተው እንደዚህ አይነት ንግግር ማድረጋቸው በራሱ አስገራሚ ነው። ግን አንተ እንዳልከው በሀገሪቱ ውስጥ እየመጡ ያሉ በርካታ ለውጦች እንዳሉ እንመለከታለን። በነገራችን ላይ ይሄ አይ ዲስፒዩት የዚህ የሰሜኖች መጡ ምናምን የሚባለውን ካራክተራይዜሽን ቢኮዝ ኢትዮጵያ ውስጥ ይሄ የኖርዝ ሳውዝ ዳይኮቶሚ በፖለቲካል ዳይኮቶሚ ነው። ሶ ኢትዮጵያ ውስጥ ኖርዝ ሳውዝ የሚባል ነገር የለም። አርቢትራሪ ነው ኖርዝ እና ሳውዝ። ሁለት ማህበረሰብን የትግራይና የአማራ ተወላጆችን ለማግለል አገዛዙ በብዛት የሚያስተጋባው ትርክት ነው ኖርዝ ሳውዝ ዳይኮቶሚ። ሶ ኢትዮጵያውያን ኖርዝም ናቸው፣ ሳውዝም ናቸው፣ ኢስትም ናቸው፣ ዌስትም ናቸው። የትግራይ ተወላጅ ነሰርሊ ትግራይ ነው ያለው ማለት አይደለም። ሀገሩ ነው መላ ኢትዮጵያዊ። ይሄንን ደግሞ የሰጠው የብልጽግና ስርዓትና የብልጽግና ህገ መንግስት አይደለም፣ ወይንም ደግሞ ከዛ በፊት የነበረው ህገ መንግስት አይደለም። በደማቸው በአጥንታቸው ኢትዮጵያውያን የተረከቡት ያቆዩት ሀገር ነው። ሶ ህገ መንግስቱን ኢትዮጵያውያን ጻፉት እንጂ ህገ መንግስቱ ኢትዮጵያውያንን አልጻፈም። ሶ ይሄ ኖርዝ ሳውዝ ዳይኮቶሚ ብልጽግና መጡባችሁ ቡልጉን ካባሲን ይፍዱፌ እያለ ህዝብን ለማስፈራራት የኦሮሞን ህዝብ ለመቀስቀስ አገንስት ወገኖቹ በራሱ ውስጥ አብረውት የኖሩትን የራሱን ወገኖች በራሱ ላይ ለማስነሳት ፍርሃትን በማህበረሰብ ውስጥ ለማስፈን የሚያደርገው ጥረት ነው እንጂ አሁን ኢትዮጵያ ውስጥ ባሉ ጥምረቶች ውስጥ የኦሮሞ ልሂቃን የኦሮሞ ፖለቲካ ኃይሎች ራሳቸው የዚህ ጥምረቶች የዚህ ንቅናቄዎች አካል ናቸው። የኢትዮጵያውያን በባህልም በቋንቋም በሃይማኖትም ሳይለያዩ በተለያዩ አካባቢ ያሉ ማህበረሰቦች በሀገራቸው ጣፍንታ ላይ በጋራ የሚወስኑበትን ፖለቲካዊ ምህዳር አስፓየር የማድረግ እንቅስቃሴ እንጂ ሰሜኖች መጥተው ደቡቦች ላይ ደቡቦች መጥተው ሰሜኖች ላይ የሚል የና አብይ አህመድን ደካማ አስተሳሰብ በህዝብና በሀገር ላይ ለመጫን የሚደረግ ፍላጎት የሌለ መሆኑን ለህዝቦች ልናረጋግጥላቸው የሚገባ ነገር መሆኑን በግልጽ ማስቀመጥ ያስፈልጋል። ስለዚህ የእያንዳንዱ ፖለቲካዊ እንቅስቃሴ ሂደት ኦሮሞን ታሳቢ ሳያደርግ መከናወን አይችልም። አማራን ታሳቢ ሳያደርግ መከናወን አይችልም። ትግራይንና ሌሎችን የኢትዮጵያ ህዝቦች ታሳቢ ሳያደርግ መከናወን የሚችል አይደለም። ሁሉንም ታሳቢ ያደረገ ለሁሉም የሚስማማ ህግና ስርዓት ፖለቲካዊ ለውጥና ምህዳር በሀገሪቱ ውስጥ እንዲመጣ ያንንም ማረጋገጥ ሰው በዚህ ሂደት ውስጥ ለውጦች አሉ። ከዚህ በፊት መሳይ የኢትዮጵያ ህዝብ የፖለቲካ ለውጦችን በምንም አይነት መንገድ ሊገራቸው የሚችልበት ተቋማዊ አቅም ያልመሰረተ መሆኑን በሚገባ አረጋግጫለሁ። እስከዛሬ ድረስ ኢትዮጵያ በርካታ የፖለቲካ ልሂቃን እንዳሏት አውቃለሁ። አንቱታን ያተረፉ ስመጠር የነበሩ የፖለቲካ ልሂቃን ነበሩ። ለውጥ በመጣ ማግስት እነዚህ የፖለቲካ ልሂቃን አብዛኞቹ ለውጡን ለግለሰቦች ወይንም ለሆነ ቡድንና ስብስብ አትሪቢዩት አድርገው የኢትዮጵያን ዕጣ ፈንታ ለዛ ቡድን ወይንም ግለሰብ አሳልፈው ሲሰጡ እመለከታለሁ። ኢትዮጵያ ተቋም የላትም፣ የፖለቲካ ተቋም የሌላት ሀገር ነች። በዚህም ምክንያት ለውጥን ለመግራት የምትቸገር ሀገር ነች። መንቀል እንጂ መትከል ለምንድን ነው ኢትዮጵያን ያልቻሉት ሲባል መትከል የሚያስችል ፖለቲካዊ ተቋማትን መፍጠር ስላልቻለን። ስለዚህ አብይ አህመድን ሀገር ሰጥተነው በማግስቱ ወደ ቤታችን የገባን። ነገ ላይ ኢትዮጵያ ውስጥ በሚመጣ ለውጥ ግን ኢትዮጵያ ተቋም ሳይኖራት ለውጥን ለሆነ ቡድን ወይንም ለሆነ ስብስብ አሳልፈ ሰጥተህ ወደ ቤት የምትገባበት አይደለም። ኢትዮጵያን በራሳቸው የሚመሩት የለውጥ ሂደት መምጣት መቻል አለበት። ተቋማቶቿ በዛ የኃላፊነት ደረጃ መቀረጽ መቻል አለባቸው። ያንን መምራትና ማሻገር በማይችሉበት የናሽናል ዲያሎጉን እንደሚያስተባብሩት አይነት ግለሰቦች በእውነት ከህሊናቸውም ከሞራል ዳኝነትም የተፋቱ አይነት ግለሰቦች የሚመሩት ሆኖ በእነሱ ላይ የተንጠለጠለ እንዳይሆን ተቋማቶቹ በህዝባቸው የሚታመኑ ተቋማት እንዲሆኑ ማድረግ አስፈላጊ ነው ብዬ ነው ማምነው። በተለይ ለውጥን በመምራት ሂደት ውስጥ ብዬ ነው ማስበው። ለምንድን ነው በርካቶች ትብብርን የሚሰጉት? ምክንያቱም ኢትዮጵያ ውስጥ በለውጥ ሂደት ውስጥ የተለመደው ገባርና ገባሪነት አስገባሪነት ነው። እያንዳንዱ ኃይል ከወያኔ ጋር ትብብር ይደረጋል ይልና የሌላውን ሚና ጭሰኛ አድርጎ የማሰብ አሁን ላይ ማንም የማንም ጭሰኛ ሆኖ የሚቀጥልበት ምህዳር አይኖርም መሳይ። ለምንድን ነው ይሄም አይኖርም? ለምሳሌ በአማራ ብንወስድ የአማራ ህዝብ ትላንት ላይ በለውጥ ሂደቶች ውስጥ በምንም አይነት መንገድ ለውጡን የራሱንም ህልውናና ሰላምና ደህንነቱን በሚያስከብርበት መንገድ መቅረጽ የሚችልበት ምንም እድል አልነበረው። ከማመን በስተቀር አንድም ፖለቲካዊ ተቋም አልነበረው። ራሱን ከጥቃት ለመከላከል የሚያስችል አደረጃጀትን አልፈጠረም። ቢያንስ መሰረታዊ የሆነ አማራዊ ንቃትና ኮንሽስነስን መፍጠር አልተቻለም ነበር። ዛሬ ላይ ግን እሱ ታሪክ ተቀይሯል። የምንበረግግበት ጊዜ አይደለም። እያንዳንዱ ትብብርና ለውጥ አማራው በሚፈልገው ሌሎች ኢትዮጵያውያንም በጋራ በሚፈቅዱበትና በሚወስኑበት ሂደት የሚወሰን እንጂ ሌሎች ፈቅደው ሌሎች ወስነው የኛ ዕጣ ፈንታ ወይንም የሌላውን ህዝብ ዕጣ ፈንታ በእነሱ ፍላጎት የሚቀርጹበት ታሪክ ያበቃል ብዬ ነው ማምነው። ለዛም በቂ ዝግጅት መደረጉን በእርግጠኝነት መናገር እችላለሁ። አንበረግግም። we don't panic የማናደርግበት ምክንያት የፈጠርነውን አቅም ስለማቀው፣ እየተፈጠረ ያለውን ንቃት ስለማቀው only genuine የሆነ political tit for tat ኢትዮጵያን ያሻግራል። ዊን ዊን የዜሮ ድምር ፖለቲካ ሀገርን የት እንዳደረሳት ከና አብይ አህመድ ሰፊ ትምህርት ተወስዶበታል ብዬ ነው ማምነው። ኢትዮጵያውያን ይንቁ፣ ይደራጁ፣
አዘጋጁ የለውጥ ሂደት ውስጥ ራሳቸውን ያሳትፉ፣ ራሳቸውን በፖለቲካ ንቃትና በፖለቲካ ለውጥ ሂደት ውስጥ በደንብ ራሳቸውን ለለውጥ ሂደት ያዘጋጁ፣ ይሳተፉ፣ የነቃ ተሳትፎ ያድርጉ። የለውጡ ሂደትና ለውጡን በመምራት ረገድ ሚናቸውን ይጫወቱ። የሀገር ጉዳይ የዕጣ ፈንታቸው ጉዳይ ስለሆነ ለና አብይ አህመድ ስተህ አንተ የአርሰናልን ኳስ ቁጭ ብለህ የምትመለከትበት ሁኔታ በሀገር ውስጥ ሊኖር አይገባም። የእያንዳንዱ የኢትዮጵያና የኢትዮጵያ ዕጣ ፈንታ ጉዳይ ይመለከታል። ነገ ላይ የምትሳደድበትና የምትፈናቀልበት ሀገር እንዳይሆን ከፈለግ በእነዚህ የለውጥ ሂደት ውስጥ የራስን ሚና ለማሳረፍ መዘጋጀት መቻል አለብን። ስለዚህ ፓኒክ አናደርግም፣ አንሰጋም። የምልህ ለምንድን ነው? ትላንት የነበሩ የተዛቡ ግንኙነቶችን እናውቃለን። በርካታ ዋጋ ተከፍሏል። በርካታ ዛሬ ላይም ብዙ ያልተስተካከሉ፣ ብዙ ያልመተማመን የሚፈልጉ፣ ብዙ ልንሻገራቸው የሚገቡ ጉዳዮች እንዳሉ አውቃለሁ። የፍትህ፣ የእርምት፣ የእርቅ፣ የተጠያቂነት በጣም በርካታ ጉዳዮች፣ የካሳ ምናምን በርካታ ጉዳይ ነው ያለ። እነዚህ ሁሉ በትግል ሂደት ውስጥ በተለይ በለውጥ ሂደት ውስጥ እልባት ሊያገኙ የሚገባቸው ጉዳዮች እንደሆኑ አውቃለሁ። ግን መሰረታዊ የሚባል ደረጃ ለሚፈጠር መግባባት፣ ፖለቲካዊ መግባባት አስፈላጊ የሆኑ ችግሮችን ዛሬ ሪኮንስታይል ማድረግ የሚቻልበትን ሁኔታ አስቦ ስለ ነገ ሀገርና ህዝቦች ዕጣ ፈንታ ማሰብ የተገባበት ጊዜ ላይ እንገኛለን። ስለዚህ የአማራን ሰላም ከኦሮሞ ህዝብ ነጥሎ ማሰብ የማይቻልበት፣ የኦሮሞን ሰላም ከአማራ ህዝብ ነጥሎ የማይቻልበት፣ ምክንያቱም ሴኪዩሪቲ ኢንዲቪዚብል ስለሆነ ዛሬ የአማራ ሰላም ከኤርትራና ከሱዳን ህዝቦች ተለይቶ አይታይም። በነገራችን ላይ አይደለምና ለሺህ ዘመናት አብሮት ከኖረው ከትግራይ ህዝብ ተነጥሎ ሊታይ ቀርቶ ማለት ነው። ያለ ትግራይ ሰላም የአማራን ሰላም በፍጹም ልታሟሉ አትችልም። መሳቂያ ነው ሆነ የምትቀር። በተመሳሳይ ኦሮሚያን የተለየ ተአምር አደርጋታለሁ ብለህ ያለ አማራ ሰላም ልታስበው አትችልም። እኛ አስፓየር የምናደርጋት ኢትዮጵያ የምንፈልጋት ዛሬ ዋጋ እየተከፈለበት እጅግ መጠነ ሰፊ ዋጋ እየተከፈለበት ያለው ትግል መሳይ በእርግጥም ኢትዮጵያንና ህዝቦቿን በዘላቂነት አስተማማኝ ሰላምና ደህንነታቸውን ሊያረጋግጥ የሚችል ህጋዊና ፖለቲካዊ ዋስትና ሊሰጥ የሚችል ፖለቲካዊ ሽግግር እንዲሆን ማስቻል ይጠበቅብናል። ለዚህ በሚገባ መዘጋጀት የተገባ ነው። አርቆ ሀሳቢነት እጅግ አስፈላጊ ነው ብዬ ነው ማምነው። ከንትን ጋር ተባበሩ እያሉ ሲደናበሩ በኋላ አይደለም። ፖለቲካ ማለት ጠላትን እየፈበረኩ ማደር ማለት አይደለም። ፖለቲካ ማለት ያንተን ሀሳብ የማይቀበሉ ሰዎችንም ጭምር ቢሆን ሀሳብህን እንዲገዙት ማድረግ፣ ልዩነት ካለም ልዩነትህን በሰለጠነ መንገድ ፓርላማና የፖለቲካ ተቋማትን የምትፈጥረው ጠብን ለማቆም አይደለም። ጠብን ከተለያየ መንገድ ከህዝብ ከመፋጀት በተለያየ መንገድ ከሚደረጉ ጦርነቶች ወደ ተለየ የሰለጠነ መንገድ ፖለቲካና ፖለቲካ ቅራኔዎችን ለመፍታት ወደሚያስችሉ መንገዶች ማምጣት የሚቻልበትን ሂደት እንድትፈጠር ነው። አብይ አህመድ እነዛን ሁሉ መንገዶች ነው የዘጋው። ከኢትዮጵያ ህዝብ ላይ የመምረጥ መብትን ጭምር ሳይቀር የገፈፈ፣ የመመካከር መብትን ጭምር የገፈፈ፣ የማምለክ መብትን ጭምር የገፈፈ፣ ድህነትንና ድሃ ሆኖ መኖርንም ጭምር የገፈፈ፣ በህይወት ዜጎች ወጥቶ መግባት እንዲናፍቃቸው ያደረገ፣ በኢትዮጵያ ምናልባትም በብዙ በርካታ መቶ ዓመታት ውስጥ ካየቻቸው እጅግ አስከፊ ስርዓቶች የመጨረሻ አደገኛው ስርዓት የታየበት ነው መሳይ። ይሄንን ምዕራፍ ለመቋጨትና ከዚህ ምዕራፍ ለመውጣት የሚያስችል ፖለቲካዊ ዝግጅት፣ ለሚያስችል ታሪካዊ ኃላፊነትን ለመውሰድ የሚያስችል ዝግጅት በእያንዳንዱ በተለይ በለውጥ ሂደት ውስጥ ተሳታፊ ነን የሚለው አካል ሁሉ በዛ ልክ ራሱን ሊያዘጋጅ፣ በዛ ልክ ተዋናይ ለመሆን ራሱን ማዘጋጀት የሚገባበት ጊዜ ላይ እንገኛለን ማለት ነው። the change is imminent። እኛ ስለፈለግንና ስላልፈለግን አይደለም። time is over። ለና አብይ አህመድ ጊዜው አብቅቷል። የና አብይ አህመድ ጊዜ የና አብይ አህመድ ታሪክ እዚህ ጋር ያበቃና የኢትዮጵያውያን የጋራ ታሪክ ደግሞ ከዚህ በኋላ መጀመር አለበት የሚለው ነገር በጣም መሰረታዊ መስሎ ይሰማኛል። በጣም ነው ማመሰግነው ትንግርቱ ገብረ ጻዲቅ።